የትግራይ ወጣቶች ህወሓትን ለመታገል በረሃ ገባን ማለታቸውን ተከትሎም በደብረ ጽዮን ህወሓት ደጋፊዎች በኩል ጭንቀት ተፈጥሯል። ወደ ትግል የገባው አንደኛው የድሮ ባለስልጣን ቢተው በላይ ልጅ ነው። የቀድሞ የህወሓት ታጋይና ከነስዬ አብርሃ ጋር እስር ቤት የነበሩት የአቶ ቢተው በላይ ልጅ የሆነው ሸዊት ቢተው በላይ ምርጫችን በሰላም መኖር ነበረ። ሆኖም በሰላም መኖር ስለማንችል ሳንወድ በግዳችን ጭቆናና ግጭት ለመፍጠር በሚሞክረው ኃይል ላይ ለመነሳት ተገደናል። ስለዚህም ወደ ትግራይ በረሃ ገብተናል ብሏል። የትግራይ ወጣቶች በሀሳብ ከማያምኑት ህወሓቶች ጋር እየታገሉ ነው ሲል ተናግሯል። ተተኪው ትውልድ ማለትም ወጣቱ ለመስዋዕትነት ብቻ መፈለግ የለበትም፣ አገራቸው መምራትና ማስተዳደር መብታቸውም ጭምር ነው የሚለው ሸዊት ቢተው በላይ ሰላምና ዲሞክራሲን የሚጻረር የህወሓት ቡድን ሰራዊቱ የህወሓት ኮር ሰራዊትና የግንባሩ መሪዎች በኃይልና በጭቆና የሚገዙበት ጊዜ ማብቃት አለበት ብሏል። በሰላም የማያምን ስልጣኑን ለማስጠበቅ ብቻ የአዲሱን ትውልድ በህይወት እየገደለ ከውይይትና ከሰላማዊ ትግል ይልቅ በትጥቅ የሚያምን ቡድን በጦር መሳሪያ ብቻ ማስወገድ ብቸኛው መፍትሄ እንጂ ሌላ አማራጭ የለም ሲል በረሃ የገቡበትን ምክንያት አስረድተዋል። ትግራይን ከአምባገነኖች ነፃ አውጥተን ለወጣቶች እናስረክባለን፣ በቅርቡም ትግራይ ብልጽግናዋን እናያለን ሲል ተናግሯል።